የደስታ እንተቃቀፍ። በጣም ነው የምትሸችው። አዎ አውቃለሁ። እርዱኝ እባካችሁ እርዱኝ፣ ሚስቴ ምጥ ላይ ነች። አምላኬ ውዴ፣ አምቡላንሱ ከ20 ደቂቃ በኋላ ነው የሚደርሰው። እስከዛ ድረስ መጠበቅ አልችልም። እየወጣ ነው። በሕክምናው ዘርፍ ልምድ ያለው ሰው አለ እንደዚህ? አዎ፣ ዋዲያ ውስጥ 22 ዓመት የቀዶ ጥገና ሰርቻለሁ። ስለምንህ እባክህን እርዳን። አሊሰን እባክህ እርዳቸው። እሺ በቃ እንጀምር። ክፈቻ። ጥሩ፣ እጄን ልከት ነው። የተሳሳተ ቀዳዳ ውስጥ ነው የከተትከው። ምን? የተሳሳተ ቀዳዳ ውስጥ ነው የከተትከው። እንዲህ ስባል የመጀመሪያ አይደለም። እጅህን አውጣልኝ። ድጋሚን ሞክር። እሺ። ቂጤ ውስጥ ነው የከተትከው። እንደ አንተ ምንድነው ችግርህ? አሁንም እኮ ቂጤ ውስጥ ነው የከተትከው። ትንሽ ከፍ ለምን አትልም? ድጋሜ ልገባ ነው። እሺ ቆይ አንዴ። አሊስን አቁምና ሁለት እጅን ተጠቀም። ቴክስት እያደረኩ አይደል እንዴ? ድምፁ ከየት ነው እየመጣ ያለው? ምንድን ነው? በጣም ይቅርታ፣ ይህን ስልክ ማንሳት አለብኝ። ስልኩን ገላይ ውስጥ ከቶት እንዳይሆን። ምን እያረክ ነው? ዋሻ ውስጥ ነው ያለሁት። ምን? እሺ ስማኝ፣ ማውራት ያለብን ነገር አለ። አንተ ነዳን፣ በኋላ እናወራለን። አሁን ማውራት አልችልም። ቻው። ዞዊ፣ ልጁ ውስጥ ካደረገ አንድ እጅሽን አስገቢና አንቺ ምርጅኝ። አስገቢዋ፣ አትፍሪ። እሺ አስገቢዋ። እሺ በጣም ይቅርታ። አምላኬ የልጁን እጅ ያዝኩት መሰለኝ። የኔን ጣት ነው ያዝሽው። ከይቅርታ ጋር ሰዎች ታምራላችሁ፣ ግን ሌላ ጊዜ አይሻልም? ሌላ ጊዜ ፍቅር ትሰራላችሁ። አሁን እጃችሁን ከምሴ ውስጥ አውጡ። እሺ ጥሩ እንጀምር። እሺ አሁን አልፈን ጭንቅላቱን ይዘዋል። አዎ ጭንቅላቱን ይዤዋለሁ። አሁን መግፋት አለብሽ። ግፊ። የአማጽያኑ ቦታ የት ነው ያለው? የአማጽያኑ ቦታ። ይቅርታ አደረከው። ያሳዝናል። ምንድን ነው? በጣም ነው የማዝነው። መጥፎ ዜና ነው ያለኝ። ሴት ልጅ ነው የወለዳችሁት። ቆሻሻ መጣያ የት ነው ያለው? ምን? ተው እንጂ፣ እኛም የፈለግነው ሴት ነው።